የጾም ቀን 9 ህልበት ሰርቻለሁ። እንዴት እንደሰራሁት ላሳያችሁ። በመጀመሪያ ባቄላና ምስር እንደዚህ ዘብዝፌ ለአንድ ቀን አሳድረዋለሁ። እኔ የፍሬው አብሽ ስላልነበረኝ ፓውደሩን የተጠቀምኩት። ከዛ ሁለቱን እንደዚህ መፍጫ ላይ አደርገውና አንድ ማንኪያ የአብሽ ፓውደር፣ ጨው፣ ቁንዶ በርበሬ አድርጌ ውሃ አድርጌ እንደዚህ ፈጫለሁ። በመፈጨው ሰዓት እንዳይቀጥንብኝ ውሃውን እያየው ነው የፈጨሁት። ከዛ የፈላ ውሃ ላይ ገልብጠን እንደዚህ እናማስለዋለን። እንዳይጓጉልብን መጠንቀቅ አለብን። እሱ ከበሰለልን በኋላ ውሃ ከፍክፈን ስልባቦት እንዳይዝብን ለ1-2 ሰዓት እናስቀምጠዋለን እንዲቀዘቅዝ። ከዛ እንደዚህ ሆኖልናል። በቃ ገልብጠን እንደዚህ ዊስክ እናደርገዋለን። ውሃ ጠብ እያደረግን እንደምንፈልገው እስኪሆንልን ድረስ። ከዛ ነጭ ሽንኩርት አድርገን እሱንም እንደዚህ ካዋህድ ነው በኋላ ደረሰልን ማለት ነው። የህልበት ዱቄት ከሌላችሁም በዚህ መልኩ መስራት ይቻላል። ከዛ እኔ እንደዚህ ፕሌት አድርጌዋለሁ። በቆንጆ ስልስ ነው ፕሌት የሚደረገው። ከዛ መሃል ላይ እንደዚህ እንጀራ አድርጌ ስልሱን ከላይ አድርጌበታለሁ። በጣም ነው የሚጣፍጠው። ሁላችሁም ሰርታችሁ ሞክሩት። ስለተከታተላችሁኝ በጣም ነው የማመሰግነው። ቻው።